እንዴት አደራችሁ? እኔ አለው እግዚአብሔር ይመስገን። ቁስሌ እንደምታያት ደርቃለች እና እንትን ነው ደግሞ የዛን ቀን ተጋጭቼ ምናምን ስላችሁ ከሰው ጋር ጸብ ምናምን እንዳይመስላችሁ ባይዘው ማለት ነው። መንገድ ላይ ከቤት ወጥቼ ወደ ስራ እየሄድኩላችሁ ስልክ እየጎረጎርኩ በጠራራ ፀሐይ ሁለት ልጆች ፓኔሎ ማለት ነው የፓኔሎ እና ጣውላ የቤት መስሪያ የለም ይዘው እያለፉ እያለ እዛ ነው ሄጄ ተላትሜላችሁ እዚህ ጋር ባይዘው ትንሽ ቢገፋብ ኖሮ እንደውም የከፋ አደጋ ምናምን ይደርስብህ ነበር ትሞቱላ ነበር ምናምን ያሉኝ ሰዎችም አሉ። እዚህ ጋር በጣም ከባድ ስፓት ነች እና እግዚአብሔር ይመስገን ተርፌያለሁ። ለማንኛውም እሺ ዛሬ ምን ላውራችሁ እስቲ ዛሬ ማለት ነው የምሬን ነው የምላችሁ የራሴን በረከቶች ልቆጥር ነው አሁን ቪዲዮ እየቀረስኩ ያለሁት። የራሴን በረከቶች መቁጠር አለብኝ። ገብቷችኋል? ራሴን አፕሪሺየት ማድረግ አለብኝ የሆኑ ነገሮችን ለመቀጠል። እሺ በረከቶቼ በምን በምን ዙሪያ እንደምቆጥራቸውም እነግራቸዋለሁ እና ከነዛ ነገር ውስጥም ኔጌቲቭንም ፖዚቲቭንም እያወጣው ልነግራችሁ ሞክራለሁ እና በደንብ ተከታተሉኝ፣ በደንብ አዳምጡ። ከቻላችሁ ሰብስክራይብ እያደረጋችሁ ይሄን ቻናል ብትደግፉ በጣም ደስ ይለኛል። ቻናሉ እያደገ የሚሄድ ከሆነ በደንብ ፑሽ የምታደርጉልኝ ከሆነ አሪፍ አሪፍ ኮንተንት እሰራላችኋለሁ። እኔም ሳይደብረኝ ማለት ነው በአሪፍ አሪፍ ነገሮችን ለማምጣት ብቻ ሞክራለሁ እና በረከቶቼን እንቆጥራቸው እንዴት መሰላችሁ? በፊት ቶሎ ሰው ሲናገረው የሚከፋው ልጅ ነበርኩኝ። ነገሮችን አብዛኞቹን ነገር ከኔ ጋር ነበር ማገናኛቸው። ዓለም ተገልብጣ ልትደፋብኝ ነበር የሚመስለኝ። ሲቀጥል ፖርን ማየት ወይም ማስተርቤሽን በቃ ትቻለሁ፣ እግዚአብሔር ይመስገን። ገብቷችኋል? ሲቀጥል ደግሞ በራስ መተማመናችን ጨምሯል። ሲቀጥል ደግሞ ብቻችንን መቆም አንፈራም። አሁን ላይ የሆነ ነገር ብቻዬን ማድረግ ብቻዬን መቀመጥ ምናምን አልፈራም። የምሬን ነው የምላችሁ። እንደውም በጣም ደስ ይለኛል። በጣም ሞር ፒስ እሆናለሁ። በቃ ብዙ ሴናሪዮ ስለማካሄድ ከራሴ ጋር የሆነ በቃ እንዴት ልበላችሁ ምርጥ ምርጥ ፖድካስት በሉት በቃ ብቻዬን ሰው ምናምን ማለት ነው። በጣም ነው የሚመስጠኝ። በቃ ደስ ይለኛል። የሆኑ የራሴ ላይ የዘነጓቸውን ፓተርኖች ምናምን ለማየት ሞክራለሁ እና ላይፍ ኢዝ ጉድ እንደዚህ ሲሆን የምሬን ነው የምላችሁ። ራሳችሁን በቃ ጀስት ለሆነ ፍሎ ስትሰጡት ማለት ነው ያኔ መኖር ህይወት ምን እንደሆነ ይገባችኋል። እዚህ ላይፍ ላይ ደግሞ አንዴ ነው የምንኖረው። ሁለት ነፍስ የለንም፣ አንድ ነፍስ ነው ያለን እና በዛች ባለችን ጊዜ ተጠቅመን ማለት ነው ማድረግ የምንፈልገውን ነገር ማውራት የምንፈልገውን ነገር መጫወት የምንፈልገውን ነገር ሪከርድ እያደረግን እኛ ትተነው ስንሄድ ደግሞ የሚያዩ ጀነሬሽን አለ። ገብቷችኋል? እና አሁን ደግሞ ያለንበት ዘመን ማለት ነው ሞር የእግዚአብሔርን መኖርና አለመኖር የሚያጠራጥርም ዘመን እንደመሆኑ ማለት ነው ሞር ፈጣሪ እኛ ላይ እንዲሰራ ስንፈልግ እኛ ራሳችን ላይ በዛው ልክ መስራት አለብን ብዬ አስባለሁ። ራሳችን ላይ በምን አይነት ጉዳይ ነው የምንሰራው? እሱ ራሱን የቻለ ርዕስ እንሰራበታለን። ግን በስሱ ለመጥቀስ ያህል ኢሞሽናል ኢንተለጀንስ ያስፈልገናል። ስሜታችንን መቆጣጠር አለብን። የስሜታችን የበላይ መሆን አለብን። እኛ ነን ሰዎች ሳይሆኑ እኛ ነን የስሜታችን የበላይ መሆን ያለብን። ሲቀጥል ደግሞ ሜንታል ስትሬንግዝ ያስፈልጋል። ሲቀጥል ፊዚካሊም ቦዲም በሉት ራሳችንን የምንከላከልበት የምንጠበቅበት ያስፈልገናል። ሲቀጥል ደግሞ የእውቀትም ዌፐን ያስፈልገናል። ኖሌጅ ማለት ነው። ኖሌጅ የምሬን ነው የምላችሁ በጣም ፓወር ያለው ነገር ነው። ባይ ዘ ዌይ ግን ለጥሩ ዓላማ ስትጠቀሙት ነው ሞር ፓወር የሚኖረው እንጂ ያወቃችሁትን ነገር ሁላ ለመጥፎ ነገር እንዳትጠቀሙት ፕሊስ። በቃ በጣም እንትን ነው ዞሮ ራሳችሁን ነው መልሶ ይመጣል። የምሬን ነው የምላችሁ እያንዳንዱ የምጥሏን ነጥብ ማለት ነው ቀን ቆጥራ ጊዜዋን ትመልሳለች። ማለት ፈጣሪ ኤቭሪ ቦታ ሆኖ የሚያይ አምላክ ነው። ገብቷችኋል? ሜይ ቢ እኛ እኮ መጥፎ አስበን ምናምን ሊሆን ይችላል እየተመጻደቅኩባችሁ ምናምን አይደለም። ግን ያን ነገር የሆነ ከራሳችሁ ላይ ሪሊዝ አድርግታችሁ በፖዘቲቭ ነገር በፖዘቲቭ ኢነርጂ ብትመልሱት በጣም ጸዴ ነው የሚሆነው እና በረከቶች ይሄን ይመስላሉ። ራሴ ላይ በትንሽ ጊዜ ውስጥ ያየኋቸው ለውጦች እነዚህ ይመስላሉ። በቃ ቅድም የነገርኳችሁ ናችሁ። እስቲ ራሳችሁን ቼክ አድርጉ። የምሬን ነው የምላችሁ። ካለፈው ህይወታችሁ ካለፈው ቨርዥን ኦፍ ሚ የምትሉት ማለት ነው ምን አይነት ለውጦች አድርጋችኋል እና የሚለውን ነገር ራሳችሁን ቁጭ አሉና ቼክ አድርጉት። አጭር ነች አይ ቲንክ የዛሬዋ ቪዲዮ። ሰዓትም እየደረሰብኝ ስለሆነ የሆነ ብዙ ነገር ነበር ብቻ ማውራት የፈለኩት ግን ሀሳቤን እንዴት
ማሰባጠር ወይም ኦርጋናይዝ ማድረግ እንዳለብኝ ገና እየተለማመድኩ እየተማርኩ ስለሆነ ብቻ ዊል ሲ እንቀጥላለን። ሰብስክራይብ አድርጉልኝ ከቻላችሁ የምሬን ነው የምላችሁ እና ኮመንት ላይ ሀሳብ አስተያየታችሁን ንገሩኝ። ይቺን ነገር አስተካክላትና አንበሩኝ። ይመቻችሁ።